የገጠር ውሃ አሁን ለምንድን ነው እንደዚህ የምትቀዳው? ለከብቶቹ ዝም ብለው ለምን አይጠጡም? አሁን እንደዚህ በእንትን የምትቀዳው ዝም ብለው ከዛ ለምን አይጠጡም? አለቅታለ አለቅ አሃ ግልገሎቹ እንዳይመጡ ፍቅሩ አንጣቸው አልመጡም። በነገራችን ላይ ምንጭ ነው የምትመለከቱት። ምንጭ ውሃ የምንጭ ውሃ ማለት ነው። በዚህ ከመጡ ይጠጡ አቹም በሉ ፍየሎቹም ሊጠጡ ነው። የገጠር ልጆች እንግዲህ ካላችሁ እስኪ አለን በሉ። እንደዚህ ያደጋችሁ በገጠር አካባቢ ይኸውላችሁ እንደዚህ ነው። ውሃ ጠምቷቸዋል በጣም። እቺ ደግሞ ከታች ትጠጣለች። ላይ አትጠጣም እንዴ? አላስጠጣታው እንትን አቦ ነው እንትኑ ይሄ መግጃው ወግተዋት ይላችሁ ሁሉም መተዋል ግልገሎቹ እየጠጡ ሄዱ። ጠግበው ነው አሁን? አዎ ስምህ ማን ይባላል? ስንተኛ ክፍል ተማሪ ነህ? ባለ ሀብታችሁን ይዘና የሰባተኛ ክፍል ጎበዝ ተማሪ ነህ? ስንተኛ ነው የምትወጣው? ወይኔ ወይኔ አናቱን ብላው ነበር። አንደኛ ነው የምትወጣው? እውነት ጎበዝ። አንደኛማ ተሸላሚ ነው የምትሆነው። ጎበዝ 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 ትሸለማለህ። ይኸውላችሁ ገጠር በየት ነው? በዚህ ነው የሚመጡት በሮቹ? በፍቅሩ ነው። እሺ ይኸውላችሁ ገጠር ውበት አለው። ይሄ ደግሞ ለከብቶቹ ነው የሚቀዳው። ተራተራውን ስሩ። ተራተራውን አንዳንዱን አሁን ይመጣል። ቆይ ይኸውላችሁ እዚህ ጋር ወርዶ አሁን ይሄ እዚህ የምትመለከቱት ግድብ ይሄ ይለቀቅና ሽንኩርት ምናምን ይጠጣበታል ማለት ነው። ክረምት አሁን ክረምት አይደለም፣ እድሜ ጠገብ ዛፍ ትላላችሁ። መጡ በሮቹ ያው እዛ ጋር አግድመህ ባልካቸው
ወደ አታችሁን እና ውሃውን ተቀበላት። ፍቅሩን ካለ እንግዲህ እችኛዋ ትጨመር። እንደው ስራት የለህም? መጣ እንዳይዲስ ሆነ በሬው መጣ ወይ ነው ግንባሩ ላይ ለምንድን ነው የታሰረለት? አንዱን ሲይዙት ይዋጋል። ወይኔ ተዋጊ ነው ይሄ? አይዋጋም። ገመዱን ያዝ ይደረጋል። አጭር ነው ግን በሬው ትልቅ ነው። ገና ያድጋል። ገና ገና ልጅ ነው። ወይፈን 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 ያርሳል። ጠገበ። አልደፈሩም። አልጠማቸውም ማለት ነው። ተረኛው አላካት። አህዮች መጡ። ሁሉም ይንጡ ስደዳቸው። እጇ ነክተው አሁን ያገኘው